እሱ ገብቶ ሰው እንዳይመጣ እዛ እንዳይገባ እንደው መፈለጉ እኛ ብንሆንስ አሬ ታባታ መታተው እሱ ኃጢአቶ ሌብነት ከሆነ አንድ ንጫ ነው ሰው ማማት ከሆነ ሁለት ንጫ ነው 35 እስገዶ መጨረሻ ላይ ኃጢአቶ ባላንሱ ዜሮ ሆኗል ሰው ሲበድል ኃጢአትን ለካህን ወይስ ለእግዚአብሔር ለካህን ወይስ ለእግዚአብሔር መልሱልኛ አንዱን እርግጠኛ ናችሁ ለማን ለካህን ለካህን ማለት በካህኑ በኩል ለማን ለምን ተዘዋዋሪ ያስፈልገ ቀጥታ ለኢየሱስ ክርስቶስ ቀጥታ ለሱ የተቻለ ቀላል መንገድ ይያለ የምን ዙሪያ ጥምጥም ነው ስለዚህ ኃጢአትን አያስፈልግም እንደ አማካሪ ነው እንጂ እንደ መለኮታዊ መመሪያ ተቀብለን ለካህን ኃጢአታችንን አንናዘዝም የሚል ዘመቻ አለ በዛ ላይ ጥቂት ነገር ብቻ ነግራችኋለሁ ልብ ብላችሁ ስሙኝ እውነት ነው እንደተባለው ኃጢአትን ለጌታ መናዘዝ ይቻላል ወይስ አይቻልም የሚለውን መመርመር ያስፈልጋል የሰው ልጅ በዚህ ዓለም ላይ ሲኖር ይበድላል እንበድላለን ሰማያት እንኳን በእግዚአብሔር ፊት ንጹህ አይደሉም ማንንም ሰው ንጹህ የለም የእግዚአብሔር ቸርነት ነው እንጂ የሚያኖረን ሁላችንንም ስራችን አይደለም የሚያኖረን እግዚአብሔር ያየውን ሳያሳይ የሰማውን ሳያሰማ ሽፍን አድርጎ በቤቱ ያኖረናል ስለዚህ ይህ እግዚአብሔር ይህ አምላክ ሰዎች በሚበድሉበት ሰዓት ለምንድነው ቀጥታ ወደሱ እንድናዘዙ ያልፈለገው ሰው መጀመሪያ ኃጢአት ሲሰራ ሰው ነው እግዚአብሔር ነው የፈራው እግዚአብሔር ይስጣችሁ ማን ነው የፈራው ሰው ነው ሰው አየኝ አላየኝ እዚህ አካባቢ አበሻ አለ እዛ አካባቢ አበሻ የለም ብለን ሀገር ቀይረን ከተማ ቀይረን ብዙ ጊዜ በደል የምንፈጽመው ሰው አየኝ አላየኝ ብለን ነው ሰው ሰውን ስለፈራ እግዚአብሔር ምን አለ ሰውን አይደል የፈራችሁትን ሰው እንደራሴ አድርጌ አስቀምጬላችኋለሁ አለ ሰውየው ወደ ሰው አዝመራ ገባና ወደ ጎን ወደ ግራ ወደ ፊት ሲያይ ማንንም የለም አዝመራ ውስጥ ገብቶ ገጠር ነው በዶንያው ሙሉ በቆሎሼት ቀጥፎ ከሻውን ሞላና ሊወጣ ሲል ወደ ላይ አየ ማማው ላይ ባለቤቱ አለ ሳቀበት ደነገጥክ እንደ ያለው አትደንግጥ ፊቱንም ወደ ላይ አይተ ቢሆን ኖሮ ወደ ባሰ ጥፋት አትገባም አለው የሰው ልጅ መጀመሪያው ነው እግዚአብሔር ያልካለ ኃጢአት አይሰራም ለምሳሌ በኦሪት ዘፍጥረት ስናነብ ከምዕራፍ 37 እስከ ምዕራፍ 45 የዮሴፍ ታሪክ አለ ዮሴፍ ወደ ግብጽ ተሰደደ የጲጥፋራ ቤት ውስጥ አገልጋይ ሆኖ ገባ ጌታው ጥሎት ሄደ እመቤቲቱ ለኃጢአት ጋበዘችው ሰው ባያይ እንኳን አላት ማን ያያል በእግዚአብሔር ፊት እንዴት ኃጢአት አደርጋለሁ እንደምትዩ ጌታው የለም የሚታዘብም ስጋ ለባይ ሰው የለም በህሊናና በእግዚአብሔር ፊት ግን ንጹህ መሆን አይቻልም መጀመሪያ ለእግዚአብሔር ለህሊና የታማኝ መሆን ፈልጋለሁ አላት ሰው መጀመሪያውኑ ኃጢአትን ሰውን ነው እንጂ የሚፈራው እግዚአብሔር አይደለም እግዚአብሔርን ከፈራ መጀመሪያ የማያደርግም ስለዚህ ክርስቶስ ምን አለ እኔን ሳይሆን እንደናንተ ያለ ሰው ስለሆነ እየፈራችሁ ያላችሁት አለ ሰው ጋር ሂዱ አለ ለዚህ ነው በመጽሐፈ ኢያሱ ምዕራፍ 7 ልጄ ሆይ አለ ኃጢአትህን ተናዘዝ ለእግዚአብሔር ተናገር ለኔም አትሸሽገኝ አለ በእኔ በኩል ለእግዚአብሔር ተናገር ማለቱ ነው ከዛ ማቴዎስ 8 ቁጥር 3 ላይ ክርስቶስ በማቴዎስ 5 ወደ ተራራው ወጣ ይላል የሥነ ምግባር ትምህርት የአምልኮ ጥራትን ካስተማረ በኋላ ከተራራው ሲወርድ አንድ ለምጻም ወደሱ መጣና ጌታ ኢየሱስ ክርስቶስ ሆይ ከለምጼ ልታነጻኝ ትወዳለህ አለው እወዳለሁ ንጻ አለው አነጻው ግን ሂድና ራስህን ለካህኑ አሳይ አለው በቃ እኮ ድኜል ሂድ አሳይ ብያለሁ አሳይ አለ እየሮጠ ካህኑ ጋር መሄድ ነበረበት ክርስቶስ እዚህ ጋር ያለውን ድህነት ፈጽሞለታል ኃጢአት የለምጽ ውጤት ነው በብሉይ ኪዳን ስለዚህ
ሂድና ራስክን ለካህን አሳይ ያለው ለጊዜው ለምጻም ሰው ኃጢአተኛ ነው ተብሎ ስለሚታመን መስዋዕቱን ማንም አይቀበለውም። ለፍጻሜው ግን አንደኛ ራስን አሳይ ሲለው ከእንግዲህ መስዋዕትን እንዲቀበል ድኛለሁ ብለው ነው። ሁለተኛ ውሳጣዊ ማንነትክን አሳየው፣ ሂድና ተናዘዝ አለና ክርስቶስ ተናገረ። ይሄን ቃሉን በምን አጸናው? የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ፊልጶስ ጥያቄውን ከመለሰ በኋላ ጥያቄውን በፊልጶስ ቂሳሪያ የሥነ መለኮት ፈተናን ከመለሰለት በኋላ አንተ ከእግዚአብሔር የተገኘ እግዚአብሔር ነህ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነህ፣ የተወለድክ እንጂ ያልተፈጠርክ ነህ፣ አንተ የእግዚአብሔር ልጅ እግዚአብሔር ነህ፣ ያንተ ልጅነት የሹመት አይደለም፣ የኛ ልጅነት የሹመት ያንተ የእኩያነት ነው ብሎ ከመሰከረ በኋላ አንተ አለት ነህ፣ በአንተ ላይ ቤተክርስቲያን እሰራታለሁ፣ የሲኦል ደጆች ሊያነዋውጿት አይችሉም ካለው በኋላ ምን አለው? የመንግስተ ሰማያትን መክፈቻ ቁልፉን እንካ እሰጥሃለሁ፣ አንተ በምድር ያሰርከው በሰማይ በምድር የፈታው በሰማይም ማን የፈታችሁ ስል ጴጥሮስ ነው ካሉ እኔ ይታሰራልልም። ማን የፈታችሁ ስል ጴጥሮስ ነው የፈታው ካሉ እኔ ይታሰራልልም። እሱ አንተ ከፈታ የተፈታ ነው፣ አንተ ካሰርክ ደግሞ የታሰረ ነው። ይሄ ለካህናት የተሰጠ ስልጣን ነው። ስለዚህ በደል በድለን ካህናት 12 ጊዜ እግዚኦ መሐረነ እንላለን። በቀኑ ስንት ሰዓት አለ? 12። ሌሊት ስንት ሰዓት አለ? 12። በድምሩ ስንት ነው? 24 ሰዓት ሙሉ በድለናልና ስንል ማን ይፍታ ይላሉ? እግዚአብሔር ይፍታ ይላሉ። ፈቺው ማን ነው? ካህኑ የማን ጉዳይ አስፈጻሚ ነው? ካህኑ የእግዚአብሔር ጉዳይ አስፈጻሚ ነው። የሚፈታው እግዚአብሔር ነው። ለምሳሌ አሜሪካን ወይም ካናዳ ኢትዮጵያ ላይ ኤምባሲ አላት። እዛ ኤምባሲ ሳይገባ ሰው ትኬት ቆርጦ ወደዚህ መምጣት ይችላል? የዚህ ሀገር መንግስት እዛ ኤምባሲ ያለው ኤምባሲ ውስጥ አምባሳደሩ አለ። አምባሳደሩ ሲፈቅድ እዛ ያለው ሲፈቅድ ቪዛውን ሲመታው ነው። አሁን ካህናት አባቶች አሉ። ካህናት የእግዚአብሔር አምባሳደሮች ናቸው። ንጉሱ መድኃኔ ዓለም ክርስቶስ ነው። ቪዛውን የሚመታው ካህኑ ይፍታ ብሎ ነው። ቤተክርስቲያን የእግዚአብሔር ኤምባሲ ናት። ስለዚህ ይሄ ነገር የሚሆነው በእግዚአብሔር መለኮታዊ አሰራር ይፍታ ሲሉ ነው። እንዲህ አለ። ከዛ ሄደና ክርስቶስ በዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ እናንተ አለ ኃጢአታቸውን የያዛችሁባቸው ኃጢአታቸው ይያዝባቸዋል፣ ኃጢአታቸውን ያላዛችሁባቸው አይያዝባቸውም። እናንተ ከያዛችሁ ይያዛል፣ እናንተ ከፈታችሁ ደግሞ ይፈታል። ለማሰር ለመፍታት ስልጣንን ለካህናት የሰጣቸው ማን ነው? በመሆኑም ወደ ካህናት እንድንሄድ ይህን የመሰለ ስልጣን እግዚአብሔር ካስቀመጠ ሰው ሲበድል ወደ ካህን መሄድ አለበት። ወደ ካህናት አትሂዱ የሚል የሰይጣን አመለካከት ነው። ኃጢአትን ቀጥታ ለጌታ ካለ አንድ ሰው መጀመሪያ እግዚአብሔርን አልፈራም፣ ሁለተኛ ያን ነገር ከበደለ በኋላ ያን ኃጢአት ካደረገ በኋላ ለጌታ እናገራለሁ ካለ ሲጀመር መጀመሪያ ሲሰሩ ያየኛል ሊሰማኛል ያላሉትን እግዚአብሔርን ኃጢአትን ከሰሩ በኋላ ያየኛል ሊሰማኛል ብሎ መናገር አንደኛው ስህተት ነው። ሁለተኛ ከዚህ ስህተት በስተጀርባ ኃጢአትን ለጌታ ከሚሉ ሰዎች በስተጀርባ ሰይጣን በትልቁ አለ። ለምን? ኃጢአት በገፍ እንዲሰራለት ይፈልጋል። አንድ ሰው ኃጢአት ሲሰራ ይመጣና ቆሞስ አባ ገብርኤል ጋር መጥቶ እንዲያረኩ ይላል። ይሄን ያህል ጹሚ ጸልይ። ቅጣቱ እኛ በሰገድነውና በጾምነው አይደለም እግዚአብሔር ይቅር የሚለን። ይሄን እንድታቁ። ይሄ ሙስናም አይደለም። አባት ልጁን የሚቆነጥጠው ስለሚወደው ነው። ስለዚህ ይሄ ስገድ ጹም ያሉት አፌ እስኪመር ድረስ የጾምኩት ስገድ ብለውኝ 90 100 200 የሰገድኩት መጹት ብለውኝ ስመጹት የከበደኝ ይሄ እንደዚህ ያመመኝ ኃጢአትን ንስሐ ባልገባ ኖሮ በመንግስት በኋላ በፍርድ ቀን ምን አይነት ከባድ ቅጣት ነበር ብለን ያኛውን እንድናስብ የሚያደርገን ነው። ያንን በኋላ የምንቀጣው ቅጣት
ከባድ እንደሆነ የሚያሳየን ነው። ጾም፣ ጸልይ፣ ስገድ ቁንጥጫ አባታው የእግዚአብሔር ቁንጥጫ በካህኑ ይሰጠናል። ከጾምን ከጸለይን ከሰገድን በኋላ ልጄ ምን ነው መጀመሪያ ኃይለ ሚካኤል ምን ሆነ ነው እንዴት እንደዚህ ያደረክ እንዴት እንደዚህ ሰራ እግዚአብሔርን አሳዘንከው ሰውነት የእግዚአብሔር ቤተ መቅደስ ነው አጠፋ በጣም ብለው አዝነው ቀኖና ሰጥተው ከእግዚአብሔር ያስታርቁታል። ሁለተኛ ግን ዳግም እንዳትበድሉታል። ይሄድና የሆነ ኃጢአት ሊሰራ ሲል ማን ትዝ ይሉታል? ካህኑ ትዝ ይሉታል። አሁን እሳቸው ፊት እንደገና እጄ ስቆም ምን ይሉኛል ይልና ይሳቀቃል። ሲሳቀቅ ኃጢአቱን እየቀነሰው ይሄዳል። ካህኑ ጋር የማይመጣ ከሆነ ግን ቀጥታ ይመጣና የሆነች ጥድ ስር ቆሞ ሪፖርት እንደዚህ አድርጌ ነበር መድኃኒትና እንደዚህ ሲሰራ አሁንም እንደዚህ አድርጌ ነበር። ሰይጣን ምን ያገኛል? እንደ ልብ ኃጢአት እንዲሰራ ከካህን ፊት ሰው እንዲሸሽ ሰይጣን ይፈልጋል። ይሄ ትልቁ የሰይጣን ዓላማ ነው። ይሄን ከመፍራት አንዳንዶቹ ምን ያደርጋሉ? ሰውን ከመፍራት የተነሳ ቀጥታ ለሱ እናገራል የሚለዋሉ። ወደ ካቶሊኩ ደግሞ ስትሄዱ መጋረጃ አለ። መጋረጃ ውስጥ ቄሱ ይቀመጣል። ከዛ በኋላ እንዲያርጋለሁ ቋንጃ ቆርጫ ነፍስ ገድያለሁ ሰው አምቻለሁ ሰርቄያለሁ እንያል ጾም እንያል ጸልይ ውስጥ ሆነ አይተያዩ ሰው ስለዚህ ሁሉ ጊዜ በየቀኑ እንደ ልቡ ይሄዳል። ማን አይተያይማ ሰው አይታዘበኝም ብሎ ስለፈራ ነው። ሰው ነው የፈራው ሰው። አሁን እንዲያውም እሱን ትተው ጭነውታል ሶፍትዌሩን እንትኑን ኮምፒውተር ላይ። ከዛ ኃጢአቶ ሌብነት ከሆነ አንድ ንጫ ነው፣ ሰው ማማት ከሆነ ሁለት ንጫ ነው፣ 35 እስገዶ መጨረሻ ላይ ኃጢአቶ ባላንሱ ዜሮ ሆኗል የሚል አይነት አድርገው ጭነውት የእግዚአብሔርን መለኮታዊ አሰራር በዚህ ቀይረውታል። ይሄ ሁሉ ምንድነው? ካህን ጋር ሂድና ራስህን ለካህን አሳይ የሚለውን የእግዚአብሔርን መለኮታዊ መመሪያ አለመፈጸም ነው። ይሄ ሁሉ ችግር ውስጥ ተከታች ሰውን ስለፈራ ሰው ጋር እንዲሄድ እግዚአብሔር ግን አዟል። ወደርንም ጠላንም ካህኑን የመረጠው የሾመው እግዚአብሔር ስለሆነ አንድ ሰው ካህኑ ጋር የመሄድ ኃጢአቱን ለካህን የመናዘዝ ግዴታ አለበት። ሁለት ከዚሁ ጋራ ሰይጣን ምን ያመጣል? ካህን ጋር የመሄድ ግዴታ ካለብን ብናምንም እንዳንሄድ ደግሞ የሚያደርገን ወደ ካህኑ እንዳናዘዝ ካህኑ ኃጢአተኛ ነው በደለኛ ነው ብሎ የካህን ገጽታን ሰይጣን የሚያበላሽበት መንገድ መስቀሉ እንድንጠላ ካህናት እንድንጠላ እነሱ እንዲያረጉ አይደል እሳቸው እንዲያደሉ ገበሬ በተበላሸ እጅ ዘሩን ቢዘራም ዘሩ መብቀሉን አይተውም። ሻማው እየቀለጠም ለራሱ ብርሃን መስጠቱን ግን አያቋርጥም። ካህኑ በበደል ውስጥ ሊሆን ይችላል። አሁን ሰው እኮ ነው እንደኛው ካህኑ፣ እሱም እኮ ንስሐ ይገባ ንስሐ አባት አለው። ካህኑ የሥጋ አባታችንን ብዙ ጊዜ የሥጋ አባታችንን ገመና አናወራም። አባቴ እንዲህ ነው አባቴ እንዲያረግ አንልም። ብዙ ጊዜ ለጎረቤት ልጅ አሁን አባቴ መጥፎ ሰው ነው አንልም። ድብቅ ነው የምናደርገው። የሃይማኖት አባታችንን ገመና ግን አንደብቅም። እንዲያውም ከመናፍቃኑ ብሰን እያዋረድናቸው ያለን አባቶችን እኛው ነን። ሙልጭ አድርገን እየሰደብናቸው መስቀላቸው እንዲጠላ ቆቡ እንዲጠላ ስልጣነ ክህነትን ሰው እንዳይጠቀም ኮሜዲው የሚቀልደው እኮ በእኛ ነው። ቄሱ 3 ድፎ ዳቦ 5 ጠርሙስ አረቄ ካልቀረበ አላስታርቅም ብለዋል እያለ ቀበቶ እስኪላላ እያላሉ ነው የሚበሉት። የካህንን ገጽታ የማበላሸት ሰይጣናዊ ስራ ልንገራችሁ። ይሄን በሌላ ወደ ምህረት ተናግሬያለሁ። ቴፕ የሚባል ሀገር ከጅማ አልፋችሁ ስትሄዱ መናፍቃን ምን ያደርጋሉ? ህዝቡ ካህናትን እንዲጠላ ቅዳሜ ፓስተሮቹ አውቀው እየጠመጠሙ አንዱ ከመሃላቸው የሰከረ መስሎ ይወርቅና ከዛ አያችሁ ቄሶቻችሁ እነዚህ ናቸው ወንጌል የሚሰብኩት እያሉ ካህናቱን እንዳለ እያለ ሰው ፕሮቴስታንት አዳራሽ እንዲገባ ይሄን ያጠኑ ዲያቆናት ምን ያደርጋሉ? የኛ ቄስ ናቸው እንደ መምሬ ገሌ የሚባሉ እየሰከሩ የሚባል ብለው አጠኑ። ሲያጠኑ የነሱ ቄስ አይደለም። ከዛ ቅዳሜ ቀን እንደለመደው ገበያ ታውቃላችሁ ሀገር ቤት ህዝብ ሲሰበሰብ አውቆ ጠምጥሞ ሲንገዳገድ ማን አሉት?
መምሬ ታየኝ እስቲ መታወቂያ ሻወጣ የለም ቄስ አይደለም እስቲ ቀድስ እስቲ የሰኞ ውዳሴ ማርያም እስቲ ሃዱ በል እስቲ እንደው ተንሱ ጸልዩ እንኳን በል በዲቁና ያገለግል እስቲ በል ቤተክርስቲያን ሲጠይ ምንም የለም አቶ ነው። ከዛ አንዳንዴ መቼም ጥፊም ጥምቀት ነው በጠረባ ብለው ፊቱ ላይ ቆመዋል። ከዛ እነዛ መጡና ከሩቅ ያዩት ለምን ትመቷቸዋላችሁ? አትምቷቸው አባታችንን ተው እንጂ ሲሉ ምን አገባቸው የኛ ቄስ አይደል ረግጠዋለን። እንዲህ ያደረጉ እውነት ያደረገው ነገር እንዲህ ያደረጉ ካህኑን ሰው እንዲጠላ ቄሶችን ሰው እንዲጠላ የሚያደርጉ እንደው አውቀው ማለት ነው። አሁን አዲስ አበባ መነኩሴ መስለው መነኩሴ ሳይሆኑ ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፈው ይበላሉ። ሰውያ እነዚህ ናቸው እኛ ነሳባት የሚሆኑት እንዲል ይሄንን ይጠቀማሉ። ይሄ በመረጃ የተረጋገጠ ነው ነገር ካህንን ሰው እንዲጠላ። ስለዚህ ኃጢአትን አያስፈልግም እንደ አማካሪ ነው እንጂ እንደ መለኮታዊ መመሪያ ተቀብለን ለካህን ኃጢአታችንን አንናዘዝም የሚል ዘመቻ አለ። በዛ ላይ ጥቂት ነገር ብቻ ነግራችኋለሁ። ልብ ብላችሁ ስሙኝ። እውነት ነው እንደተባለው ኃጢአትን ለጌታ መናዘዝ ይቻላል ወይስ አይቻልም የሚለውን መመርመር ያስፈልጋል። የሰው ልጅ በዚህ ዓለም ላይ ሲኖር ይበድላል፣ እንበድላለን። ሰማያት እንኳን በእግዚአብሔር ፊት ንጹህ አይደሉም። ማንም ሰው ንጹህ የለም። የእግዚአብሔር ቸርነት ነው እንጂ የሚያኖረን ሁላችንንም ስራችን አይደለም የሚያኖረን። እግዚአብሔር ያየውን ሳያሳይ የሰማውን ሳያሰማ ሽፍን አድርጎ በቤቱ ያኖረናል። ስለዚህ ይህ እግዚአብሔር ይህ አምላክ ሰዎች በሚበድሉበት ሰዓት ለምንድነው ቀጥታ ወደሱ እንድናዘዙ ያልፈለገው? ሰው መጀመሪያ ኃጢአት ሲሰራ ሰው ነው እግዚአብሔር ነው የፈራው? እግዚአብሔር ይስጣችሁ። ማን ነው የፈራው? ሰው ነው። ሰው አየኝ አላየኝ፣ እዚህ አካባቢ አበሻ አለ እዛ አካባቢ አበሻ የለም ብለን ሀገር ቀይረን ከተማ ቀይረን ብዙ ጊዜ በደል የምንፈጽመው ሰው አየኝ አላየኝ ብለን ነው። ሰው ሰውን ስለፈራ እግዚአብሔር ምን አለ? ሰውን አይደል የፈራችሁት? የፈራችሁትን ሰው እንደራሴ አድርጌ አስቀምጬላችኋለሁ አለ። ሰውየው ወደ ሰው አዝመራ ገባና ወደ ጎን ወደ ግራ ወደ ፊት ሲያይ ማንም የለም። አዝመራ ውስጥ ገብቶ ገጠር ነው። በዶንያው ሙሉ በቆሎ ሼት ቀጥፎ ኬሻውን ሞላና ሊወጣ ሲል ወደ ላይ አየ። ማማው ላይ ባለቤቱ አለ። ሳቀበት። ደነገጥክ እንዴ ያለው? አትደንግጥ፣ ፊቱንም ወደ ላይ አይተ ቢሆን ኖሮ ወደ ባሰ ጥፋት አትገባም አለው። የሰው ልጅ መጀመሪያው ነው እግዚአብሔር ያልካለ ኃጢአት አይሰራም። ለምሳሌ በኦሪት ዘፍጥረት ስናነብ ከምዕራፍ 37 እስከ ምዕራፍ 45 የዮሴፍ ታሪክ አለ። ዮሴፍ ወደ ግብፅ ተሰደደ። የጲጥፋራ ቤት ውስጥ አገልጋይ ሆኖ ገባ። ጌታው ጥሎት ሄደ። እመቤቲቱ ለኃጢአት ጋበዘችው። ሰው ባያይ እንኳን አላት። ማን ያያል? በእግዚአብሔር ፊት እንዴት ኃጢአት አደርጋለሁ እንደምትዩ ጌታው የለም፣ የሚታዘብም ስጋ ለባሽ ሰው የለም። በህሊናና በእግዚአብሔር ፊት ግን ንጹህ መሆን አይቻልም። መጀመሪያ ለእግዚአብሔር ለህሊና የታማኝ መሆን ፈልጋለሁ አላት። ሰው መጀመሪያውኑ ኃጢአትን ሰውን ነው እንጂ የሚፈራው እግዚአብሔር አይደለም። እግዚአብሔርን ከፈራ መጀመሪያ የማያደርግም። ስለዚህ ክርስቶስ ምን አለ? እኔን ሳይሆን እንደናንተ ያለ ሰው ስለሆነ እየፈራችሁ ያላችሁት አለ ሰው ጋር ሂዱ አለ። ለዚህ ነው በመጽሐፈ ኢያሱ ምዕራፍ 7 ልጄ ሆይ አለ ኃጢአትህን ተናዘዝ፣ ለእግዚአብሔር ተናገር፣ ለእኔም አትሸሽገኝ አለ። በእኔ በኩል ለእግዚአብሔር ተናገር ማለቱ ነው። ከዛ ማቴዎስ 8 ቁጥር 3 ላይ ክርስቶስ በማቴዎስ 5 ወደ ተራራው ወጣ ይላል። የሥነ ምግባር ትምህርት የአምልኮ ጥራትን ካስተማረ በኋላ ከተራራው ሲወርድ አንድ ለምጻም ወደሱ መጣና ጌታ ኢየሱስ ክርስቶስ ሆይ ከለምጼ ልታነጻኝ ትወዳለህ አለው። እወዳለሁ ንጻ አለው። አነጻው። ግን ሂድና ራስህን ለካህኑ አሳይ አለው። በቃ እኮ ድኜልን
ሂድ አሳይ ብያለሁ አሳይ አለ። እየሮጠ ካህኑ ጋር መሄድ ነበረበት። ክርስቶስ እዚህ ጋር ያለውን ድህነት ፈጽሞለታል። ኃጢአት የለምጽ ውጤት ነው በብሉይ ኪዳን። ስለዚህ ሂድና ራስክን ለካህን አሳይ ያለው ለጊዜው ለምጻም ሰው ኃጢአተኛ ነው ተብሎ ስለሚታመን መስዋዕቱን ማንም አይቀበለውም። ለፍጻሜው ግን አንደኛ ራስን አሳይ ሲለው ከእንግዲህ መስዋዕትን እንዲቀበል ድኛለሁ ብለው ነው። ሁለተኛ ውሳጣዊ ማንነትክን አሳየው፣ ሂድና ተናዘዝ አለና ክርስቶስ ተናገረ። ይሄን ቃሉን በምን አጸናው? የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ፊልጶስ ጥያቄውን ከመለሰ በኋላ ጥያቄውን በፊልጶስ ቂሳሪያ የስነ መለኮት ፈተናን ከመለሰለት በኋላ አንተ ከእግዚአብሔር የተገኘ እግዚአብሔር ነህ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነህ፣ የተወለድክ እንጂ ያልተፈጠርክ ነህ፣ አንተ የእግዚአብሔር ልጅ እግዚአብሔር ነህ፣ ያንተ ልጅነት የሹመት አይደለም፣ የኛ ልጅነት የሹመት ያንተ የእኩያነት ነው ብሎ ከመሰከረ በኋላ አንተ አለት ነህ፣ በአንተ ላይ ቤተክርስቲያን እሰራታለሁ፣ የሲኦል ደጆች ሊያነዋውጿት አይችሉም ካለው በኋላ ምን አለው? የመንግስተ ሰማያትን መክፈቻ ቁልፉን እንካ እሰጥሃለሁ፣ አንተ በምድር ያሰርከው በሰማይ በምድር የፈታው በሰማይም ማን የፈታችሁ ስል ጴጥሮስ ነው ካሉ እኔ ይታሰራልልም። ማን የፈታችሁ ስል ጴጥሮስ ነው የፈታው ካሉ እኔ ይታሰራልልም። እሱ አንተ ከፈታ የተፈታ ነው፣ አንተ ካሰርክ ደግሞ የታሰረ ነው። ይሄ ለካህናት የተሰጠ ስልጣን ነው። ስለዚህ በደል በድለን ካህናት 12 ጊዜ እግዚኦ መሐረነ እንላለን። በቀኑ ስንት ሰዓት አለ? 12። ሌሊት ስንት ሰዓት አለ? 12። በድምሩ ስንት ነው? 24 ሰዓት ሙሉ በድለናልና ስንል ማን ይፍታ ይላሉ? እግዚአብሔር ይፍታ ይላሉ። ፈቺው ማን ነው? ካህኑ የማን ጉዳይ አስፈጻሚ ነው? ካህኑ የእግዚአብሔር ጉዳይ አስፈጻሚ ነው። የሚፈታው እግዚአብሔር ነው።